ማስታወሻዎች በሚል የጋዜጠኛው የደራሲው የስደተኛው ማስታወሻ ብለ 3 ማስታወሻዎችን እንጽፈልናል እስካሁን ከሀገር ከወጣ በኋላ ማለት ነው። መጀመሪያው የጋዜጠኛው ማስታወሻ የሚለው ነው። የጋዜጠኛው ማስታወሻ ይዘቱ ምንድነው ስታይ የኢህአዴግ ባለስልጣናትን ስራ የማጋለጥ አይነት ስራ ወይም ሐሳብ ያለው ይመስላልና እንደዛ ነው። በፍቃዱ እንደዛ ነው ልልህ ያስቸግረኛል። ምክንያቱም አንተም ደራሲ ነህ፣ አንተ የስነ ጽሁፍ ሰው ነህ፣ ገጣሚ ነህና ዝም ብለህ እኮ ትጽፋለህ። አንዳንድ ጊዜ አለመጻፍ አትችልም። እኔ አንዳንድ ጊዜ አላማ ምንድነው ኢንቴንሽኑ ምንድነው ይላሉ ሰዎች። እንደዛ መጻፍ ስላለብኝ ዝም ብዬ እጽፋለሁ። ጋዜጠኛው ማስታወሻ የሚለውን ስጀምር እኔ ጋዜጠኛ ነኝ፣ ስለዚህ ያለፍኩባቸውን ጽፋለሁ። ከበረከት ስምኦን አለቃይ ነበር፣ ስለዚህ ስለ በረከት ስምኦን ጻፍኩ። አንባቢዎች ከዛ አንድ ነገር ካገኙ እሰየው፣ አንድ ነገር ካላገኙ ደግሞ ተዝናንተውበት ስቀው ይጠሉታል። ተራ ልቦለዶችም ይነበባሉ። እኔን እንደ ፖለቲከኛ የሚያስቡኝ አሉ። እኔ ፖለቲከኛ ሆኜም አላውቅም፣ አቅሙም የለኝም፣ ፍላጎቱም የለኝም። ታሪክ ጸሐፊ ለመሆን የምሞክርም ይመስላችሁ አሉ። እኔ ታሪክ ምሁር አይደለሁም፣ ተመራማሪም አይደለሁም። ታሪክ እንዴት ምርምር እንደሚካሄድም አላውቅም። እኔ ምንድን ነኝ? ስወለድ ጀምሮ ትረካ መጻፍ የምችል ሰው ነኝ። ስለዚህ አንዳንድ ትረካዎችን እጽፋለሁ። የፈለገ ያነባቸዋል፣ ያልፈለገ ያነባቸው። ልክ እንደዚህ ቀለል ተደርጎ እንዲታይ ይመኛለሁ ማለት ነው። በጋዜጠኛው ማስታወሻ ውስጥ ቅድም እንዳልከው ስለ አንዳንድ የኢህአዴግ ባለስልጣናት ጽፈሃል። ከዛ ውስጥ እኔን አንዱ እንትን ያለኝ ነገር ምንድነው ስለ ክንፈ ስትጽፍ ክንፈ አንዳንድ ጊዜ እየጠራ አንዳንድ ስራዎችን ያሰራኝ ነበረ የሚል ነገር አንስተህ ነበረ ይመስለኛል። ጋዜጠኛው ማስታወሻ ገጽ 322 ላይ ነው አስታውሳለሁ። እዛ ላይ ክንፈ የደህንነት ባለስልጣን ነው፣ ትልቅ ባለስልጣን ነው በዛ ጊዜ እና አንተ ደግሞ የደህንነት ሰራተኛ እስካልሆንክ ድረስ ምን አይነት ምስጢሮችን ነው ሊነግር የሚችለው? ክንፈ ምን አይነት ሰው ነበረ ለአንተ? የህወሓት ድርጅቱን ስታየው አሰራሩ መንግስታዊ መዋቅር ያዘለ አይደለም። ሙሉ እንደ አንድ ቡድን ነገር ነው። ደወል አድርጎ ስራ አለ አሁን እስኪ አሁን ና ምናምን ብሎ ሊጠራ ይችላል። መዋቅር እንደዚህ አይነት ነገር አለ። እነዚህ ጋዜጠኞቹ እንደዚህ እንትን አስበን ነበር እንደዚህ ሊልህ ይችላል። እንደሱ አይነት ነገሮች ልክ የደህንነት መዋቅር ዘርግቶ እንደዛ ላይሆን ይችላል። እኔ ክንፈ ያው በጣም ቀላል ሰው ነው። እንደ ልብህ የምታዋራው አይነት ሰው ነው። ደህንነት ባለስልጣን ሲባል በሩቅ ስታየው የሚያስፈራ አይነት ሰው ሊመስል ይችላል። ክንፈ ቢራ ሲጠጣ ወይም እዛ ዝም ብለህ አግኝተው የምታዋራው አይነት ሰው ነው። በጣም ቀላል ሰው ነው ልታዋራው። ብዙ ሰዎችን ያገኛል። እኔ ክንፈ ቢሮ ሲሄድ ፕሮፌሰር መስፍን ብዙ ጊዜ ያገኛቸዋለሁ። እዛ ቁጭ ብለው ከሱ ጋር ሲጫወቱ ሻይ ሲጠጡ እንተላለፋለን። እሳቸው ቁጭ ብለው እኔ አዋርቶኝ የተመለስኩበት ጊዜ ሁሉ አለ። ብዙ ሰው ነው እየጠራ የሚያነጋግረው። ቀኛዝማች ነቃ ጥበብ ሄደው ባካ አንዴ ሰረኝ ብለው ለምነውታል። እንደዚህ አይነት ነገሮች ክንፈ እንደዛ አይነት ሰው ነው። ክንፈ ምን አይነት ሰው ነው ላልከኝ፣ በተቀረቀን እናንተ ስታስቸግሩ ማለት ነው እኛን ስታስቸግሩን ስትበጠብጡን ስብሰባ ሲደረግ ከናንተ መካከል አንዳንድ ሰዎች አግባብተን እናውቃለን። እስቲ እንትናን ንገረውና እሱ ደህና ሳይሆን አይቀርም እዚች ጋር ነገር ሰክቶ እንዲገባልን ክንፈ እንደዚህ ያለህ ነው ስትለው ስንት ትከፍላላችሁ የሚሉህ አሉ ማለት ነው። እንግዲህ አንተና ክፍሌ ሙላትን በጣም ይጠላችኋል። እነሱ እንዳታስባቸው ነው ያለው። እሱ በጣም መጥፎች ናቸው ማለት መጥፎች አይደለም ያለው ቃሉ ትዝ አይለኝም። ይጠላችሁ እንደነበር ነው እንትን ያለኝና እንግዲህ ወይ በሌላ ሞክረዋችሁ ሊሆን ይችላል። በኔ አንተን ሞክሬ አላውቅም። ክፍሌ ሙላት ጋርም አለቃው ነበርኩ፣ ጥሩ ወዳጆች ነበርን። ግን የትግራይ እስክትለማ ሌላው ሀገር ይድማ ብሎ ሲጽፍ አባረርኩት። ከዛ ወደ ጋምቤላ ላኩት። እሱን ተመልሶ እንትን አለ። እሱን ሞክሮት ሊሆን ይችላል አላውቅም። ምናልባት
የሞከርኩትን ሰውና ይሄ መረጃ ለነክንፈ ሲያመላልስ የነበረውን ሰው ጋዜጠኛ ብዙ ሰው ሊያውቀው ይችል ይሆናል። ብዙ አሉ ማካከላችሁ። አሁን ግን ገሌ ነው ማለት አልፈልግም። በተለይ ስለሞተ ባለፈው ስሙን መግለጽ አልፈልግም። ራሱን መከላከል በማይችልበት ሁኔታ ላይ ስሙን ማጥፋት አልፈልግም። ምን ለማለት ነው? ድርጅታዊ ስራ ላይ እንደዚህ አይነት ስራዎች ልትሰራ ትችላለህ። ይሄ ግን የደህንነቱ አባል ሆንክ ማለት አይደለም። ሌላው እንግዲህ ክንፈ ስለ እኔና ስለ ክፍሌ ሙላት ያነሳውን እናንተ መጽሐፍ ላይ ጻፍከውን ነገር ኦልሬዲ ስላነሳኸው ወደዛ ጉዳይ ብዙም አንገባም። ሌላው ላነሳልህ የምፈልገው ነገር ምንድን ነው? በዛ መጽሐፍ ውስጥ ስለ ኤቢሳ አዱኛ፣ ስለ ደራራ ከፈኔ አሟሟት አንስተ ጽፈ ነበረ። እነዛን ነገሮች የምታውቀው መጽሐፉን ከመጽሐፍ በፊት ወይንም ግድያው በተፈጸመበት ጊዜ ነው ወይስ ከሀገር ከወጣህ በኋላ ነው ያንን ነገር ያወቀው? ያን ያወቁት ከሀገር ከወጣው በኋላ በመከላከያ ውስጥ ከነበሩ ኮሎኔሎች ነው። 2 ኮሎኔሎች ነው ይህን ያረጋገጡልኝ ይህን ታሪክ። የደራራ ከፈኒን ግን ሻለቃ ዩሱፍ ከሚባል እዛው ኢትዮጵያ ሳለሁ ጉዳዩ ከተፈጸመ በኋላ የሰማሁት ነው። የኤቢሳን ግን ከወጣው በኋላ ነው የሰማሁት። እዛ ያለሁኝ ኤቢሳንም በደንብ አላውቀው። ኮሎኔል ጌታውን የሚባል ሰው ስም ነው የተጠቀሰው እዛ ላይ ያስገደለው ነው የተባለው። ኤቢሳን እኔ በደንብ አውቀዋለሁ። ከመሞቱ አንድ ቀን ቀደም ብሎ ማታ 5 ኪሎ አካባቢ አንዲት ሻይ የምንጠጣበት ቤት ነበረ። ማታ ተገናኝተን አብረን ነበርና ከዛ በኋላ የሆነ የግጥም ነበረኝ መጽሐፌ ላይ ያወጣዋት ግጥም ነበረች። እሷን ያቃልና ወደ ዘፈን ሊቀይራት ሁሉ ተነጋግረን ነበረን። በጣም የሚያሳዝነኝ ልጅ ነው እና የሱን ገዳይ ስም እዛ ላይ ስትጠቅስ ይሄ ሰውዬ እዛ ሀገር እያለ ይሄን እያወቀ ዝም ብሎ ተቀምጦ አሁን ከሀገር ሲወጣ ነው ወይ ይሄን ነገር የሚያወጣው ብዬ ነበርና አገር ቤት እያለ ስራ ላይ እያለ ይሄን ነገር ብትሰማ ኖሮ ምን ታደርግ ነበረ? የጻፍከውን አንብቤዋለሁ። የኤቢሳ ጉዳይ ላይ አንተም የጻፍከውን የኔን መጽሐፍ ኮት አድርገህ የጻፍከውን አይቼዋለሁ። የኤቢሳ ገዳይ እዛው አገር ቤት እያለሁ ብሰማ እዛው አገር ቤት እያለሁኝ አላወጣውም ነበር። በማስታወሻ ይዤ ግን ቀን ጠብቅ ነበር። ብዙዎቹ እንደዛ ነው ያደረኩት። ምክንያቱም ግድያው ቀጣይ ነው። ትሰማለህ ብዙ ወሬዎች እኮ የደህንነት መስሪያ ቤቱ ምን እንደሚያደርግ ትሰማለህ። ግለሰቦች የሚያደርጉትን ትሰማለህ። አንድ ጊዜ ክንፈ ጠርቶ ምን አለኝ፣ አንድ ኢንጂነር ተገደለ። ስሙ አብርሃም ነው መሰለኝ፣ ኢንጂነር አብርሃም የሚባል ኤክስፖ ሊገባ ሲል እንደዚህ ወደ ኤክስፖ ሊገባ ሲል ጥበቃ አለ። ኤክስፖ የህወሓት ታጋይ ነው። በዚህ ጋር መግባት አይፈቀድም ይለዋል። አይ እባክህ ተባበረኝ፣ በዛ ከምዞር በዚህ አይቻልም ይለዋል። ከዛ ተናደደና አንድ ነገር ተናግሮት ተመለሰ። ምን እንዳለው አላቅም፣ ግን ሰደበኝ ነው የሚለው። ያ ተኮሰና ገደለው። እንግዲህ ወይ አንድ ጸያፍ ነገር ሰድቦት ሊሆን ይችላል፣ እንደዛ ሊያሳብደው የቻለው ግን ገደለው። ክንፈ ያለኝ ምንድነው እንደዚህ ያለ እኛ ከቁጥጥራችን ውጪ ነው የሆነው ይሄ ነገር እናም መጥፎ ነገር ነው ያጋጠመን። እንደሆነ ምን አድርገን ዜና ብንሰራበት አይነት ነገር አለ ማለት ነው። ምን ብዬ ነው ዜና የምሰራው እዚህ ጋር? እኛ እናዘጋጃለን እንልካለን አሉ። አዘጋጅተው ላኩ። መገደሉን አመኑ። ግን ሰውየው ፕሮቮክ እንዳደረገው ምክንያታዊ አድርገው ጻፉ። እኔ በቦታው ላይ አልነበርኩም። አሁን እዛ ጋር የሰውየውን አሟሟት ገዳዩን ትክክለኛ ለማድረግ ጥረት አድርገዋል። መግደሉ ትክክል አይደለም፣ ግን ምክንያት ለመስጠት ፈልገዋል። እዚህ ጋር እውነት እንዳልሆነ ታውቃለህ።
ምንድነው ማድረግ ያለብህ? በየቀኑ የዚህ አይነት ነገሮች እየተፈጸሙ ነው ያሉት። ጥለወተ ስርዓቱን ማጋለጥ ነው ያለብህ። ያችን አውጥተህ ደግሞ እስር ቤት መግባት ነው ያለብህ። እኔ የመረጥኩት የመጀመሪያውን ነው። ከዚህ ስርዓት ጋር መቀጠል አይቻልም። ሲስተሙ የተበላሸ ነው። የቡርቃ ዝምታ አንዱ ስርዓቱን ያጋለጥኩበት ነገር ነው። ኮራፕትድ ነው፣ ገዳይ ስርዓት ነው። አጋልጫዋለሁ። እዛው ሆኜ ነው ያጋለጥኩት። አንድ ሰው ተገደለ፣ የጋዜጣ ስራ ነው። አጠቃላይ ስርዓቱ ገዳይና አፋኝ ነው፣ የመጽሐፍ ስራ ነው። እና እኔ ከጋዜጠኝነት ይልቅ የመጽሐፍ ጸሐፊ እንደመሆኔ በመጽሐፍ በኩል ስራ መስራቱን ነበር የምመርጠው። ወደ ኋላ ልመልስህ። አሁን ፊት ማንሳት ነበረብኝ ካሁኑ ጥያቄ በፊት ክንፈን ለምን ገደሉት? ክንፈ ላይ ብዙ ወሬዎች ይወራሉ። እኔ አልቀበልም። ደጋግሜም ገልጫዋለሁ። ህወሓት ወይም መለስ ክንፈን ገሎታል፣ አስገድሎታል የሚለውን እስካሁን እኔ አላምንም። በሻለቃ ፀሐይና በክንፈ መካከል በነበረ የቆየ ቁርሾ ምክንያት ክንፈ ተገሏል ብዬ ነው ማምነው። አብረው ነው ወደ ትግል ሜዳ የገቡት። ፀሐይና ክንፈ ጓደኛሞች ነበሩ። ክንፈ ትልቅ ባለስልጣን ሆነ፣ ያኛው ታች ቀረ። 8ኛ ክፍል አካባቢ ነው ትምህርቱን ያቆመው። እንደተለመደው ከ8ኛ ክፍል ማስትሬት ዲግሪ ያዘ በሲቪል ሰርቪስ ኮሌጅ በኩል። በስብሰባ ላይ ክንፈ ያንን ነካበት። የአንዳንዶቻችሁ ዲግሪ ይመረመራል አለው እና ሰው ሳቀ። አይ ክብሩ ተነካ። እሱ ዲግሪ ያለኝ ብሎ አምኗል። ረስቶታል ድንገት በዘዴ እንዳገኘው። በዛ ክንፈ እንደዛ ሲለውና ሰው ሁሉ ደግሞ ያን እንደሚያውቅ በሳቃቸው ሲያረጋግጡለት ከዚህ በኋላ ሲል ሞቶ ነበር። ሄዶ ክንፈን ገሎት ራሱን ሊገድል ቢሞክር የሚያስደንቅ አልነበረም። እንደሱ ነው ማምነው። ግን የተጨባጭ መረጃ ካለ ደግሞ እንስማ ከሌላው ጋር። እኔ ሌላ የተለየ የተጨባጭ መረጃ የለኝም። እዛው ጋዜጠኛ ማስታወሻ ላይ ሳንወጣ አንድ የተናገርከው የጻፍከው ነገር ትዝ ይለኛልና በጋዜጠኝነት ስራዬ አጋጣሚ ያወቅኳቸውን አንዳንድ ምስጢሮች እዚህ ቦታ ላይ አልጽፋቸውም ብለህ ነበረ። እንደ ደራሲነትህ ደራሲ መደበቅ ያለበት ሚስጥር አለው ወይስ እስካሁን ድረስ ደብቀህ ያስካቸው ሚስጥሮች አሉ? አሉ፣ ብዙ ሚስጥሮች አሉ። መያዝ አለብህ። እንደ ደራሲነትህ ደብቀህ የምትይዘው ሚስጥር መኖር አለበት አለበት። ምክንያቱም የህዝብን ሞራል የሚነካ ነገር ከሆነ ባይነገር ይሻላል። ስርዓቱን ለማጋለጥ የሚጠቅሙ መረጃዎችን እየተጠቀምኩ ነው። ህዝብን እንደ ህዝብ የሚያሸማቅቅ ድርጊቶችን ግን ቢያንስ እኔ ጀማሪ አልሆንም፣ እኔ አውጪ መሆን አልፈልግም። ለምሳሌ ከሕክምና ጋር የተያዙ ነገሮች ምን ሰማቸው ነገሮች መናገር አልፈልግም እና ሀሳቤን ከለወጥኩ አንድ ቀን አውጣው ይሆናል። የጋዜጠኛው ማስታወሻ መጽሐፍ እኔ ለመጀመሪያ ጊዜ በእንትን ላይ ነው ያገኘሁት፣ በኢንተርኔት ላይ ነው ያገኘሁት። እሱ መጽሐፍ ነው የሚመስለኝ። እንዴት ነው በኢንተርኔት ላይ ዝም ብሎ በነጻ ለሰው ሊሰራጭ የቻለው እሱ መጽሐፍ? የመጀመሪያው እሱ እንኳን ብዙ ተገልጿል። አብርሃ በላይ የሚባል የኢትዮ ሚዲያ አዘጋጅ ለአንዳንድ ሰዎች መጽሐፉን ሰጥቼ ነበር። እሱ እጅ ጋር ደረሰ። ያ መጽሐፍ ሶፍት ኮፒው እጁ ላይ ሲደርስ ያቺ እሱ ያለችበትን ቆርጦ በማውጣት በብዛት ለቀቀው። አላወቅኩም እኔ መጽሐፉ ላይ የሌሉ መጽሐፉ ላይ 39 ገጾች ተቆርጠው ወጡ። በዛ በጣም ነው የተበሳጨሁት የነበረው። ለማረም ግን ጥረት ተደርጓል። ልዝለል ጋዜጠኛ ማስታወሻ ለነበርን በመሃል የደራሲ ማስታወሻ አለ። የደራሲ ማስታወሻ ልዝለል ይቅርታ ጠይቄው የደራሲ ማስታወሻ እና ወደ ስደተኛው ማስታወሻ እንምጣ። የስደተኛው ማስታወሻን ደግሞ ራስህ በኢንተርኔት ላይ ለቀኸዋል። ታትሞ ይወጣል እናነባለን ስንል ምንድነው ምክንያቱ? ለምንድን ነው የለቀከው? ምክንያቱ ምንድነው? ነጻነት አሳታሚ ጋር ውል አደረግን።
ነጻነት አሳታሚ ይህን መጽሐፍ ሊያሳትም ውል አድርገን ማስታወቂያዎች መንገድ ጀመርን። መጽሐፉን ተረከቡ። ማስታወቂያዎች ቀን ወሰንን መቼ እንደሚወጣ። ጥቅምት ወር መጽሐፉ እንደሚወጣ ለህዝብ አሳወቀን። ቃለ መጠይቆች በአዲስ አበባ በሚገኙ መጽሔቶችም በሌሎችም ስንገልጽ ቆየን። የመጨረሻው ገንዘብ ርክክብ የሚደረግበት ነገር ነበረ። እዛ አካባቢ ስንደርስ የሚከፈለውንም ገንዘብ ለማን እንደሚሰጡ ጠይቀውኝ ሰው ወከልኩ። አሜሪካን ሀገር ማለት ነው። ገንዘቡ የሚተላለፍበትን ለገሌ አስተላልፉልኝ አልኩ። ይሄ ሁሉ ባለቀበት ሰዓት ላይ ጫልቱ እንደ ሄለን የሚለው ታሪክ መቀነስ አለበት የሚል ጥያቄ አቀረቡ ማለት ነው። እና ይሄ በጣም ድንገተኛ ነበር ለኔ። አይሆንም፣ ውላችንን እናፈርሳለን። በምን ምክንያት ውላችን እንደፈረሰ ግን ለህዝብ ገልጻለሁ አልኳቸው። ይህን ስል እሺ ጠብቀን 1 ሳምንት ጊዜ ስጠን፣ ቦርዱ ይነጋገርበታል አሉ። 4 ቀን ጊዜ ሰጠኋቸው። ቦርዱ ከተነጋገረ በኋላ ሌላ ምክንያት ይዘው መጡ። መጽሐፉ በሃርድ ኮፒ እየተሰራጨ ነው በህገ ወጥ መንገድ የሚል ሰማንና ይሄ ነገር አያዋጣንም ወደሚል ገቡ። አሁን ገባኝ። ያቺ ጫልቱ ያለችበትን ቆርጠው አሰራጭተውታል ማለት ነው እንጂ ከየት መጥቶ ነው ይሄ መጽሐፍ የሚሰራጨው? ቀልዱ ገባኝ። ምክንያቷን ነው ሊያጠፏት የፈለጉት። የተጋጨ ነው በጫልቱ እንደ ሄለን በሚለው ታሪክ ነው። እሷን ለህዝብ እናገራለሁ በምን እንደተጋጨን ስል ግን ሌላ የምንጋጭበትን መንገድ ፈጠሩ። እያዘናጉኝና ጊዜ እየገደሉ እንደሆነ ሳውቅ ምንም ምርጫ አልነበረኝም። መጽሐፉን የጫልቱ እንደ ሄለን ያለበትን ጨምሬ ለህዝብ ለቀኩት። የሆነው ይሄ ነው። መጽሐፉ ላይ ብዙ ነገር እሱም ልክ እንደ ቡርቃ ዝምታ አይነት ድምጽ የነበረው ነው። ህዝብን ከህዝብ ጋር ያጋጫል የሚል ነገር ነው የነበረውና ብዙም ወደዛ ውስጥ መግባቱ ቅድም ከቡርቃ ዝምታ ጋር ያይዘን ስላነሳን ብዙም እንትን ባንለው ይሻላል። አንድ ነገር እዛ ላይ እና ከቡርቃ ዝምታ ጋር አወኒ ዋቆንና ጫልቱን አንድ ላይ ሳስተያይ ጦሽ ብሎ የሚስቁ አርገን ሁለቱን ይመሳልካቸው። አሳሳቃቸው አንድ አይነት ነው ስስላቸው። እንደዛ ብሎ የሚስቁ ሴቶች ምርጫዎች ናቸው። አይ ምርጫዎቼ ስለሆነ አይመስለኝም፣ ግን የማውቃቸው ኦሮሞዎች እንደሱ ነው የሚስቁት። ሲስቁ እኔ የማውቃቸው ኦሮሞዎች አይቆጥቡትም ድምጻቸው፣ እንደዚህ ይፈነዳል እና እወደዋለሁ ያንን ሳቅ። ለምን እንደሆነ አላውቅም። ሲደሰቱም ሲናደዱም ብዙ ጊዜ ይታወቃል ፊታቸው ላይ እና ምናልባት ሁለቱም ኦሮሞዎች ስለሆኑ የገጠር ኦሮሞዎች ስለሆኑ ወይም አንድ አይነት ያሳሳቅ ጠባይ ይዘው ሊሆን ይችላል ብዬ አስባለሁ። የተገናኘ ነው ሚኒሶታ ነው። ሚኒሶታ ምን አመጣህ? ሚኒሶታ የመጣሁት የጀሚላ እናት የተባለ መጽሐፍ ለማስመረቅ ነው። ለዚህ ነው ወደ ሚኒሶታ የመጣሁት። ጀሚላ ማናት? ጀሚላ ማናት የሚለው ጀሚላ የአጼ ኃይለ ሥላሴ ወላጅ እናት ናት። እስከ ዛሬ የምናውቀው የአጼ ኃይለ ሥላሴ እናት የሽመቤት መሆኗን። ይሄ እውነት አይደለም። የአጼ ኃይለ ሥላሴ ወላጅ እናት ጀሚላ አሊ ትባላለች። እናቷ ደግሞ ቂጦ ሁሴን ትባላለች። እዚህ መጽሐፍ ላይ ርዕሱ እንደሚያመለክተው ስለ ጀሚላ አይደለም ታሪኩ፣ ስለ ጀሚላ እናት ነው። የቂጦ ሁሴን ታሪክ ነው እዚህ መጽሐፍ ውስጥ ያለው። የጀሚላ እናት ወይም ቂጦ ሁሴን በጣም አሳዛኝ ታሪክ ያላት ሰው ናት። ከትውልዷ እስከ ሞቷ አጤ ሚኒሊክ ነው ያስገደላት። የእልፍኝ የምግብ ቤት የእልፍኝ አዳራሽ ውስጥ ነው የተገደለችው። የኃይለ ሥላሴ እናት ማለት ነው።
እና ያንን ታሪክ ነው የተረኩት። ልብ ወለድ ነው ይሄ ነገር? ታሪክ ነው፣ እውነተኛ ታሪክ ነው። በሰነዶች የተደገፈ ምንጭ ጠቅሼ ዝርዝሩን የጻፍኩት። ኃይለ ሥላሴ በአባታቸው በኩል በተለይ በአያታቸው በኩል ኦሮሞ እንደሆኑ ይነገራል። አሁን ደግሞ አንተ ስትነግረን ጀሚላ ከኦሮሞ ነው የምትመጣው ማለት ነው? ጀሚላ በአባቷ ኦሮሞ ናት፣ ሙሉ ኦሮሞ። የካቤ ወረዳ አስተዳዳሪ ነው አባቷ፣ ወይም በኋላ ስሟን ለውጠው የሽመቤት ያሏት። የካቤ ወረዳ አስተዳዳሪ ሼክ አሊ ገመጮ ይባላል። እናቷ ደግሞ የጀሚላ እናት ደግሞ ቂጦ ሁሴን፣ በአባቷ የእጁ ኦሮሞ ሼክ ሁሴን የሚባሉ ናቸው። በእናቷ ስልጤ ናት። ይሄ ነው ታሪኩ። በጣም አስገራሚ ታሪክ ነው። አንድ የስልጤ የቂጦ እናት የአንድ የሲራራ ነጋዴ ሚስት ነበረች እና ለንግድ ከስልጤ ወደ ትግራይ እየተጓዙ እያለ ታመመች። የእጁ ላይ ታማ ለሕክምና ሼህ ሁሴን ቤት ይተዋትና ነጋዴው ደርሶ ሲመለስ አልሰጡትም፣ ከለከሉት። እሷም እምቢ አለች ለምዳ ቆይታ። በዚህ ምክንያት ነው ቂጦ የተወለደችው። ቂጦ ማለት በኦሮምኛ እኩል ማለት ነው እና በጣም አስገራሚ ታሪክ ነው። የአሊ ገመጮ 2 ልጆች ነው የወለደው። ሙና አሊ ታናሽየዋ ናት፣ ጀሚላ አሊ ታላቅየዋ ናት። ሁለቱን ልጆች እንደወለዱ ከፍ ካሉ በኋላ ሙናና ጀሚላ በወቅቱ የአጼ ቴዎድሮስ ዘመነ መንግስት ነበረ። አጼ ቴዎድሮስ ሸዋ እንዲያስተዳድር በዛብህ የሚባል ባላባት መድቦ ነበረ። በዛብህ የቂጦን ውበት ሰምቶ አስጠልፎ አመጣት ከነ 2 ልጆቿ አስጠልፎ አምጥቶ አገባት፣ ሚስቱ አደረጋትና አንድ ወንድ ልጅ ወለደ። ያ የተወለደው ልጅ ማሞ ተባለ። ማሞ በዛብህ። አሁን እንግዲህ በዛብህ ቂጦን ጋር አብሮ በትዳር ሲኖር ጀሚላ አሊና ሙና አሊ ከዛ ማሞ በዛብህ አንድ ላይ በትዳር ይኖሩ ነበር። አጤ ምኒልክ ከእስር ቤት አምልጦ ሲመጣ ውጊያ ያደርግና ይገደላል በዛብህ። በውጊያው ላይ ሲሞት ቂጦት ምርኮኛ ሆነች ከ3 ልጆቿ ጋር። ማሞ ተገደለ። ቂጦ በጣም ቆንጆ ስለነበረች ያቺ ትንሽ የቀይ ናት፣ ጸጉሯ ደግሞ ለስላሳ ነው። እዛ ቤተ መንግስት አካባቢ ያስቀምጧታል። ይሄ ታሪክ ሁሉ በጀሚላ እናት መጽሐፍ ላይ እንዳለ ተጠቅሷል ማለት ነው። ይህንን አንባቢዎች ሙሉን ታሪክ ለማንበብ እዚህ ልጨርሰው ስለማልችል መጽሐፉን ማንበቡ ይመረጣል። ለማንኛውም ማረጋገጥ ምፈልግልህ እውነተኛ ታሪክ ነው። የታሪክ ተመራማሪዎችም አስተያየት ሊሰጡበት የሚችሉ ምንጮች ያጣቀሰ፣ ሰነዶች ያጣቀሰ፣ ማስረጃዎች የያዘ ልከራከርበትም የሚችለው እውነተኛ ታሪክ ነው። እርግጠኛ ነኝ ደፍሮ ይሄንን ተከራክሮ የሚያፈርሰው ሊኖር አይችልም። የት ነው የምትኖረው አሁን? ወደዚህ ወደ አሜሪካ የመጣሁት ከአስመራ ነው በቀጥታ። አሁን እስቲ አልወሰንኩም የት እንደምኖር። ሆላንድ ይሻላል መለስ ወይስ አስመራ ይሻላል እያሰብኩ ነው። ባለብዙ ሀገር ነው ማለት? ባለብዙ ሀገር ነው። ሚስት ልጆች አሉ? ሚስት አለኝ፣ ልጆችም አለኝ። ልጆችም አሉ። የመጨረሻ ጥያቄ ነው ይሄ። ስንት አመት መኖር ትፈልጋለህ? 20 መጽሐፍ ፈልጋለሁ። በስንት አመት ውስጥ ማለት ነው? በሚቀጥለው 20 አመት ውስጥ። ስለዚህ አሁን 46 አመት 47 አመት ነው። ካሁን በኋላ 76 80 አመት ከኖርኩ በቃኛል ነው? ይበቃኛል። ከዛ በኋላ ያለውን ጊዜ እንደዚሁ በመዝናናት ለማሳለፍ ነው የምፈልገው እንጂ መጽሐፍ አልጽፍም። ከ20 አመት እጽፋለሁ። ከ20 አመት በኋላ ያለውን ጊዜ ግን እንደዚሁ በማንበብ ደግሞ ተጨማሪ 20 በማንበብ በምናምን ለመቆየት ነው የምፈልገው። ከጀሚላ እናት በኋላ ምን አለ መንገድ ላይ? አላወኩም። አሁን በቅርቡ አስባለሁ ብዬ ነው የማስበው። እንግዲህ ተስፋዬ ገብረአብ ጊዜ ኖሮን የተሻለ ብናወራ ከነበረንም አብሮ ቆይታ አንጻር
ሌሎችም ከምናውቃቸው አንጻር ጊዜ ኖሮም ብዙ ብናወራ ደስ ባለኝ ነበረ። ግን ሁሉ ነገር በሰዓት የተወሰነ በጊዜ የተወሰነና በጊዜ ታጥረን ነው ያለ ነው። ጽሁፎችን በተለይ በስነ ጽሁፍ በኩል እኔ ሌሎቹን ትችቶች አይደለም፣ በስነ ጽሁፍ በኩል በውበታቸው በጣም የማደንቃቸው ናቸው። ሁሌም ደስ ይሉኛል። ይሄንን ጊዜን ሰውተህ ቃለ መጠይቅ ካንተ ጋር በማድረጌ በጣም ደስ ብሎኛል። በኦሮሚያ ሚዲያ ኔትወርክ ቤተሰቦች ስም በጣም አመሰግናለሁ። ለወደፊቱም ደግሞ ባገኘነው አጋጣሚ ሁሉ ርዕሶችን እያነሳን ወደዚህም ተመልሰን የምትመጣ ከሆነ እየተገናኘን እንደምንጫወት ተስፋ አደርጋለሁ። ጥሪያችንን አክብረህ ስቱዲዮአችን መጥተህ ይህን ቃለ መጠይቅ ስላደረክ እናመሰግናለን። አመሰግናለሁ።